ዛሬ የምናየው በጣም አስፈላጊ ማንም ሰው ማይነግራችሁን ምስጢር ሊነግራችሁ ነው። ይህም በሳይንስ የተረጋገጠው ስለ ሰሜን ሪቴንሽን ይባላል። ሰሜንን እንዳይወጣ በማድረግ ስፐርሞችን ማለት እንዳይወጡ ለተወሰኑ ጊዜያት በማቆየት ብዙ ሰዎች ያገኙት ጥቅም ምንድን ነው ብለውን እናያለን። መጽሐፉ ሰሜን ሪቴንሽን ሚራክል ወይም የሰሜን ሪቴንሽን አስማቶች ለጤንነት ለባለጠግነትና ብዙ እድሜ ለመኖር እንደሚያገለግል ይነግረናል ማለት ነው። በመጀመሪያው ምዕራፉ the gateway to greatness ይላል። ወደ ታላቅነት ወይም ወደ ከፍታ ለማውጣት በሩ መግቢያው this semen retention እንደሆነ ብዙ ሰዎች እንዳወሩ ነው። በህንድና ስፔሻሊ በቻይና ያሉ ሜዲሲኖች ወይም ሜዲካል ፒፕልስ ቴል ወይም የሚነግሩት ነገር ይሄ ነው ማለት ነው። መጀመሪያ semen retention ማለት ምን ማለት ነው? ስናለው በዚህ አብዛኛዎቹ ወንዶች በሚሆነውና በማይሆነው ነገር የራሳቸውን ሰሜን ወይም ኢነርጂ በማርጨት ይጨርሳል። ሴክስ በማድረግ የሚሆን ወይም አብኖርማል በሆነ ዋይ ያላቸውን ኢነርጂ ወይም ሰሜን ካወጡ በኋላ በጣም ይደክማሉ፣ ይጸጸታሉ፣ በአይምሮ ይመታሉ። ይህን ለማስቀረት ይህን ፕሪንሲፕል መጠቀም በጣም አስፈላጊና ውጤታማ የሚያደርገን ነገር እንደሆነ ሊነግራችሁ ፈልጋለሁ። ለምን ይጠቅማል? ኢት ኢንክሪዝስ ዩር ፕሮዳክቲቪቲያችሁን ይጨምራል፣ ሞቲቬሽናችሁን ይጨምራል፣ ኢንካም ፖቴንሻላችሁን ፎካስን ይጨምራል። ምክንያቱም አንድ ሪሊዝ የሚደረገው ሰሜን ማለት ነው በውስጡ ዚንክ፣ ሴሊኒየም፣ ፎስፈረስ፣ ፖታሽየም፣ ቫይታሚኖችን፣ ሚነራሎችን እነዚህ ካርቦሃይድሬት፣ ፋት ምናምን የሚባሉ ብዙ ነገሮችን በውስጡ ስለሚይዝ ይህ አንዴ ከወጣ በኋላ ሰዎች ወንዶች ምን ይሆናሉ? ደካማ ነው። ቴስቶስትሮን ሌቨላቸው በጣም ዲክሪዝ ይሆንና ሴት ይሆናሉ። አቅማቸውን ያጡና ቶሎ የሚደክሙ ወይም ደካማ የሆኑ ወንዶች ነው የሚፈጠሩት። ስለዚህ ከዚህ ድካም ስሜት ወጥቶ በጣም ፓወርፉል እና ኃይለኛ ማሲል ቢልድ ለማድረግና ስትሮንግ ቦይ በጣም ኃይለኛ ወንድ ለመሆን የሚያስፈልገው ምንድነው? ሰሜን ሪቴንሽን። ሳይንሱ እንዴት ነው የሚሆን ብለውን አሳያቸዋለሁ ማለት ነው። ጥቅሙን ነግራቸዋለሁ። ኢት ኢንክሪዝ ዩር ቴስቶስትሮን ሌቨል፣ በተለይ ወንድ የሚያደርጋቸውን ቴስቶስትሮን ሌቨሎችን ኢንክሪዝ ያደርጋል። ስፒሪቹዋል ህይወታችሁ መንፈሳዊ ህይወታችሁንም ምን ያደርጋል? ኢንክሪዝ ያደርጋል። እንዴት ነው የሚለውን ላሳዩ። በሂንድና በቻይና ቋንቋ ላሳያችሁ። በቻይና 3 ሰው ህይወት ላይ እንዲኖሩ የሚያደርጉ ነገሮች አሉ። የመጀመሪያው ጂንግ ይባላል፣ ሁለተኛ ካይ ይባላል፣ ሶስተኛ ሺን ኦር ስፕሪት ይባላል። ይሄ ስምን በውስጡ ምን ይዟል? ጂንግ ይዟል። ጂንግ is conceived of life force that nourishes, fuels and cools the body። ለቦዲያችን ለአካላችን እንደ ነዳጅ የሚጠቅመው ጂንግ ነው። ይህ ጂንግ በምን ይገኛል? በሰሜን ወይም በስፐርም ውስጥ እርሊ ሲታረግ ያን ጂንግን ወደ ሌላ ኤነርጂ ነው የሚቀይረው። ጂንግ is considered important for longevity። ለብዙ ነገሮችን ይጠቅማል እንደ ነዳጅ ይበላል። ይህ ከጠፋ ወይም አንድ ሪሊዝ ካደረግ ወዴት ነው የምትመጣው? ያ ኢነርጂ ወደ ሌላ ነው የሚቀር። ግን ሪሊዝ አላረግም ብለህ ብትቆይና ለተወሰነ ቢያንስ ለአንድ ወር ራሱ ከጃኩሌሽን ወይም ከማርጀት አለበለዚያ ከሴት ጋር ግንኙነት ከማድረግ ብትቆይ ኃይለኛ የሆነ ኢነርጂ፣ ይህ ኢነርጂ ወዴት ይቀየራል? ወደ ኢነርጂ አይኪው ነው የሚቀየረው። የሚገርማችሁ ዓለም ላይ ታዋቂ የሆኑ ሰዎች እነ መሐመድ አሊ፣ ማይክ ታይሰን፣ ሳይዶ የሚባለው ዴቪድ ሃይ፣ ማርቲን ሪክሰን፣ ሲግማይድ ፍሩድ አሁን በስፖርት ላይ ካያችሁ በአይኪው ያላቸው አይሳክ ኒውተን፣ ስቲቭ ጃብስ፣ ኒኮላ ቴስላ የሚባሉ ሰዎች እነ ፕላቶ፣ እነ ሶክራቴስ፣ እነ ፓይታጎራስ የሚባሉ ሰዎች ሰሜን ሪቴንሽንን ፕራክቲስ ያደረጉ ሰዎች ነው። በጣም አይምሯቸውን እየረቀቀው በዚህ ምክንያት ኢቨን ኢፍ ጂሰስ ክራይስትን ቢታዩ ሶ ዋት ኢዝ ዘ ፓወር ኢን ሰሜን ሪቴንሽን? ሰውን ወንድን ወንድ የሚያደርገው ፓወር መጀመሪያ 3 ኢነርጂዎችን ነግሬያቸዋለሁ። ዘ ጂንግ ፎርስ ይባላል፣ ዘ ሃይ ፎርስ እና ዘ ሺን ፎርስ። እነዚህ 3ቱ ስፒሪት አለ ሺን ማለት ነው። እነዚህ ከወጡ በኋላ አንድ ሰው ስፒሪቹዋሊ በጣም የተመታ ሰው ነው ሰሜንን ካወጣ። ምክንያቱም በሰሜን ውስጥ ምን አለ? ላይፍ አለ። እቺ አንዲቷ ሰሜን ውስጥ እስከ ሚሊየንስ 4-5 ሚሊዮን በላይ የሆኑ ስፐርም ሴሎች ስላሉ
እነዚህ ሁሉ ማይቶኮንድሪያ ፓወር ያስፈልጋቸዋል ለመራመድ። ይህ ፓወር ሁሉ አንድ ሰው ከራሱ ካጣ በኋላ ኢትዊዝዋል ፓወር ሲያጣል ማለት ፎር ዛት ማተር ይህን ኢነርጂን ሪዘርቭ ማድረግ አለባቸው ወንዶች። እነዚህ የነገርኳቸው ሰዎች ሰመን ሪቴንሽን ፕራክቲስ የሚያደርጉ ሰዎች እንደሆኑ ነግሬያቸዋለሁ። ሪሌሽንሺፕ ቤኔፊቶች አሉ። but this is the chapter 1 or the first chapter for semen retention I tell for ታንኪስ ቻፕተር 2 እናያለን። ቻፕተር 2 እያንዳንዱ ጥቅሙን ከሜካኒዝም ኦፍ አክሽን እንዴት ይመጣል የሚለውን እናያለን። በኔክስት ቪዲዮ ጠብቁን። ቻው። ላይክ ማድረግን እንዳትረሱ።